እውነተኛ ፍቅርና ለጋስነት በፈተና ወቅት ይገለጣሉ። አስተማሪ ታሪክ። አንዲት ሴት እልህ በተሞላበት ሁኔታ ወደ ሳሎኑ ገባች። ባሏ ፍራንክ ግን በጸጥታ ወንበሩ ላይ ተቀምጦ ነበር። ቁጣ በተሞላበት ድምፁ ፍራንክ፣ በዚህ አካውንት ውስጥ $80,000 ነበረኝ። ከእንቅልፌ ስነቃ $30,000 ጎድሎ አገኘሁት። ገንዘቤ ወዴት ሄደ አለችው፣ ዓይኖቿ እንደ እሳት ይነድ። ፍራንክ በረጋ መንፈስ ሊያስረዳት ሞከረ። ማር፣ ልነግርሽ ነበር ረሳሁት። ዛሬ ጠዋት ከሆስፒታል ተደውሎልኝ ነበር። አባቴ አስቸኳይ ቀዶ ጥገና ማድረግ እንደሚኖርበት ነገሩን። ለዚህም $30,000 ወጪ አድርጌያለሁ። ልቀሰቅስሽ አልፈለግሁም ነበር አላት። ሊንዳ ግን በድንጋጤና በቁጣ ተሞላች። ምንድንና የእኔን ገንዘብ ነው የላከው ብላ በንዴት በጥፊ መታችው። ነገር ግን በዚያው ፍጥነት እንባዋ እንደ ጎርፍ እየፈሰሰ ማልቀስ ጀመረች። ልመታህ አስቤ አልነበረም፣ ግን ለምን ገንዘቤን ለሞኝ አባትህ ታጠፋለህ? ዛሬ እኮ የመኪናዬን ዕዳ መክፈል ነበረኝ። ድምፆም በንዴትና በራስ ወዳድነት የተሞላና የገንዘቧ መጎደል ከማንም ሕይወት የበለጠ የሚያሳስባት ይመስል ነበር። ፍራንክ ግን የሰማውን ማመን አቃተው። ያንን ገንዘብ የሰጠውሽ እኔ ነኝ አላት። ሊንዳ ግን ልትሰማው አልፈለገችም። በንቀት ፈገግ ብላ አይመለከተኝም፣ ወንድሞችንና እህቶችን መጠየቅ ነበረብህ፣ አሁኑኑ መልሰው ብላ በቁጣ አዘዘችው። በዚህም የእሱ ቤተሰብ ሕይወት ከራሷ ምቾት እንደማይበልጥ በግልጽ ታሳይ ነበር። በዚያን ቅጽበት የስልኳ ጥሪ ድባቡን ሰበረው። እህቷ ነበረች። ሊንዳም ስልኩን አንስታ ወደ ጆሮዋ አቀረበችው። እህቷም ሊንዳ፣ ቀደም ብዬ ልደርስብሽ አልቻልኩም። አባዬ አሁን ሆስፒታል ውስጥ ቀዶ ጥገና ላይ ነው አለቻት። ሊንዳ ምን አለች? በፍርሃትና በጭንቀት በመጮህ መለስ ብላም፣ ታዲያ አሁን ደህና ነው? ለሕክምና ስንት ያስፈልጋል አለች። የአባቷ ሕይወት በእውነትም አስጨንቋት ነበር። እህቷም መለሰችላት፣ እንደ ዕድል ሆኖ ባልሽ ፍራንክ $30,000 ለቀዶ ጥገናው ከፍሏል። ባይሆን ኖሮ አባዬ በሞት ይለየን ነበር። አሁን ቶሎ ነይ አለቻት። በዚህ ጊዜ የሊንዳ ፊት በቅጽበት ገረጣ። የሰማችው ነገር አናወጣት። ልቧ ምቱን ጨመረ። ወደ ባሏ ዞራም፣ ማር፣ አሁን እውነቱን አወኩ። የአባቴ እንደሆነ ለምን አልነገርከኝም? ገንዘቡ አያስፈልገኝም አሁን አለችው። ቃላቶቿ ባዶና ከንቱ ይመስሉ ነበር። ፍራንክ በእርጋታ ፈገግ እያለ እንዲህ አላት፣ ዋው፣ እውነተኛ ባሕሪሽን ስላሳይሽኝ አመሰግናለሁ። የአባቴ ሕይወት ምንም ማለት አይደለም፣ ግን ለራስሽ አባት ማንኛውንም ነገር ትሰጫለሽ። ከአንቺ ጋር ምንም ግንኙነት አልፈልግም፣ ደህና ሁኚ ብሎ ዞር አለ። በዚያች ቅጽበት በእነሱ መካከል የነበረው ፍቅር ሙሉ በሙሉ እንደሞተ ተሰማው። ከአንድ ወገን ብቻ የሚሠራ ፍቅር አይደል። እውነተኛ ፍቅርና ለጋስነት በፈተና ወቅት ይገለጣሉ። ከገንዘብ በላይ የሰዎች ሕይወትና ክብር ይቀድማል። ሰላም ሁኑ።